ሰላም የተወደዳችሁና የተከበራችሁ መላ ኢትዮጵያውያን የኢትዮጵያ ሕዝብ የኔው ድባል ቁም ነገር የሚያወራችሁ ስላለ መጥሩና ሰላም የኢትዮጵያ ሕዝብ እንግዲህ በዚህ በአጭር ጊዜ ውስጥ ብዙ እያደግን ነው። ብዙ ያደገ ደግሞ ይሰበራል። የአራዳ ልጆች እናንተ የኢትዮጵያ ሕዝብ ማለት ደግሞ ስናለቅስ አብራችሁ ነው የምታለቅሱ፣ ስንስቅ አብራችሁ ነው የምትስቁ፣ ስናዝን አብራችሁ ነው የምታዝኑ፣ ስንለወጥ አብራችሁን እኛን ለመለወጥ የተዘጋጃችሁ። ያለ እናንተ እኛ ምንም ባዶ ነን። ለዛ ወንድም እህቶቼ ዛሬ ቤተሰቦቻችን እኛን የሚመክሩት ቀን ነው አይደለም ማማዬ? ሁላችሁም የኢትዮጵያ ሕዝብ በኮሜንት እየገባችሁ አካሄዳችን እንደሆነ ሚናችን እንደተመቻችሁ። አንዳንድ ሰዎች እኛ የገንዘብ ችግር አለብን። አዎ ኢትዮጵያ ውስጥ ቲክቶክ እና ፌስቡክ አይከፍልም ምንም። እኔ አሁን ለምሳሌ ይሄ ራሴ ቤት አይደለም፣ ለዚች ለልጄ ጨርቅ መቀየር አለብኝ፣ ለባለቤቴ ደግሞ ጨርቅ መቀየር አለብኝ። እሷም አርጌ ዝንጥ አርጌ እንደዚህ እኔ ማየት እፈልጋለሁ። እንዲህ ማለት ነው ዶካክሪሽ ማለት ይሄ ቀን ደግሞ በቅርብ ቀን ይሆነ። ግን እነዚህ ሰዎች እኛን በትንሹ እንኳን ሰው ሳፖርት ሲያደርገን እኛን መጥተው ከአናታችን እየመቱ ለመጣል ይፈልጋሉ። ግን እኛን የምትወዱን የምታከብሩን ትልቅ ፍሬ እንድናፈራ ትልቅ ፍሬ አፍርተናል። አሁን ወደ 100 ምናምን ሺህ ዝናውን አግኝተናል። ከነዝናችን ተሰብረን እናንተንም እንዳንጥል ለራሳችንም እንዳንወድቅ ዛሬ በኮመንት የኢትዮጵያ ሕዝብ ዛሬ ምከሩን። በቃ ዛሬ የምክር ቀን ነው። በኮመንት እየገባችሁ እኛን ምክር አድርጉን። በዓለም ምንም እየደረሰ ነው። እስቲ ከነሱ ምክራቸውን እንቀበል አይደለ? የአራዳ ልጆች እስቲ ምከሩን። ከዛም በኋላ የሆነ እኛ እኮ ጥሩ ነው የምንለው ለእናንተ መጥፎ የሆነ ነገር ሊኖር ይችላል። ለዛ ምክራቸውን በኮመንት ጻፉልኝ። ማማዬ ቻው በል እና መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ሁላችሁም በኮሜንት የገባችሁ የራሳችሁን ሐሳብ የምንሰማበት ቀን ስለሆነ ሚከሩን እኛም ማገዝ ማበረታታት የምትፈልጉ ደግሞ በኢንቦክስ ጻፉልን። የአራዳ ልጆች በሜሴንጀር ጻፉልን። እንወዳችኋለን፣ እናከብራችኋለን።